ሰላም በዛሬ ቪዲዮ የምናየው ቻፕተር 5 ኦግመንትድ ሪያሊቲ የሚለውን ነው። ኦቨርቪው ኦፍ ኦግመንትድ ሪያሊቲ የሚለውን እናያለን። ኦግመንትድ ሪያሊቲ የምንለው ኢዝ አን ኢንሃንስድ ቨርዥን ኦፍ ዘ ሪል ፊዚካል ወርልድ ዛት ኢዝ አቺቭድ ስሩ ዘ ዩዝ ኦፍ ዲጂታል ቪዥዋል ኤሌመንትስ ሳውንድስ ኦር አዘር ሴንሶሪ ስቲሙሊ ዴሊቨርድ ቫያ ቴክኖሎጂ። ምንድነው ኦግመንትድ ሪያሊቲ የምንለው? ምንድነው ፊዚካል ሪል ወርልዱ ምንድነው ኢንሃንስ የሚያደርግ ነው። ይህም ኢንሃንስ የሚያደርግ የተለያዩ ነገሮችን ወደ ፊዚካል ወርልዱ አድ በማድረግ ኢንሃንስ የሚያደርግበት መንገድ ነው። እና ምንድነው የተለያዩ አይነት ዲጂታል ቪዥዋል ኤሌመንት ይጠቀማል። ሳውንድ እና አዘር ሴንሰሮችን በመጠቀም ምንድነው ኢንሃንስ የሚያደርግበት ሪያሊቲ ነው። ኦግመንትድ ሪያሊቲ ኢዝ አዝ ኤ ሪል ታይም ዳይሬክት ኦር ኢንዳይሬክት ቪው ኦፍ ፊዚካል ሪል ወርልድ ኢንቫይሮንመንት ዛት ሃዝ ቢን ኢንሃንስድ ኦግመንትድ ባይ አዲንግ ቨርቹዋል ኮምፒውተር ጀነሬትድ ኢንፎርሜሽን ቱ ኢት። ምንድነው እንዳልኳቸው ኢንሃንስ ማድረግ ነው። ኢንሃንስ የሚያደርገው ምንድነው ዳይሬክት ሊሆን ይችላል፣ ኢንዳይሬክት በሆነ መንገድ ምንድነው ኢንሃንስ ነው የሚያደርገው የተለያዩ ቨርቹዋል ኮምፒውተር ጀነሬተር ኢንፎርሜሽኖችን አድ በማድረግ ምስሉ ላይ እንደምትመለከቱት ማለት ነው። ሌላኛው በዚህ ዩኒት የምናያቸው ሶስት ዋና ዋና ሪያሊቲዎች አሉ። የመጀመሪያው ቨርቹዋል ሪያሊቲ ነው። ከዛን ኦግመንትድ ሪያሊቲ እና ሶስተኛው ሚክስድ ሪያሊቲ ነው። ዊዝ ኮንስታንት ዴቨሎፕመንት ኢን ኮምፒውተር ቨርዥን ኤንድ ዘ ኤክስፖኔንሻል አድቫንስመንት ኦፍ ኮምፒውተር ፕሮሰሲንግ ፓወር ቨርቹዋል ሪያሊቲ፣ ኦግመንትድ ሪያሊቲ ኤንድ ሚክስድ ሪያሊቲ ቴክኖሎጂ ቢካሚንግ ሞር ኤንድ ሞር ፕሮሚነንት። ምንድነው ኮምፒውተር ቨርዥን ባደገ ቁጥር እና አድቫንስመንት ኮምፒውተር ፕሮሰሲንጋቸው በጨመረ ቁጥር ምንድነው እነዚህ ቨርቹዋል ሪያሊቲ፣ ኦግመንትድ ሪያሊቲ እና ሚክስድ ሪያሊቲ ምንድነው በጣም እየበዙ እየመጡ ወይንም ደግሞ ሞር ፕሮሚነንት እየሆኑ እየመጡ የሆኑ ሲሆን with some overlap in the application and function of this emerging technology sometimes those terms get confused or are used incorrectly። በጣም ኦቨርላፕ ያደርጋሉ ማለት በብዙ ሰዎች አስተሳሰብ ምንድነው ኦቨርላፕ እያደረጉ ምንድነው ፋንክሽናቸው እናንተ ናቸው ምንድነው sometimes እንደው ብዙ ሰዎች እንደው ኮንፊውዝድ ይሆኑበታል። ይሄ ምንድነው ኢንኮሬክትሊ እየተጠቀሙት እንደሆነ ነው። ያ ማለት ምንድነው ልዩነት አላቸው ነው እንጂ ኮንፊውዝድ የሚያደርጉ ነገሮች አሉ። የመጀመሪያው ቨርቹዋል ሪያሊቲ የሚለው ነው። ቨርቹዋል ሪያሊቲ የሚለው ምንድነው ፉሊ ኢመርሲቭ which tricks your sense into thinking you're in different environment or world apart from the real world። ምንድነው ቨርቹዋል ሪያሊቲ የሚለው ፉሊ ኢመርሲቭ ሲሆን ይሄ ምንድነው ሴንሳችን ምንድነው ትሪክ የሚያደርግ ነው። ያ ማለት ምንድነው ከሪል ወርልዱ አስወጥተው ወደ ዲጂታል ወርልዱ ምንድነው ሙሉ ለሙሉ የሚያስገባ ሪያሊቲ ነው። using a head mounted display or headset you will experience a computer generated world of imaginary and sounds in which you can manipulate objects and move around using haptic control while tethered to ኮንሶል ኦር ፒሲ። ምንድነው ይህ ቨርቹዋል ሪያሊቲ ምንድነው የራሱ የሆነ ሄድሴት ይጠቀማል። ይህም ሄድሴት ምንድነው ወደ ኢማጂነሪ ወርልድ ምንድነው የሚያስገባን ሲሆን ወይንም የምናይበት ሲሆን እናም ሳውንዶችን ደግሞ በቀላሉ ምንድነው የኛን እንትን ማኒፑሌት እንዲያደርጉ ሳውንድ ምንድነው ሳውንድ እና ኢማጂነሪ ወርልድ አብሮ የሚያመጣ ሲሆን ይሄ ምንድነው ሄፓቲክ የሆነ ኮንትሮል ይጠቀማል ቱ ኮንሶል ኦር ፒሲ በመጠቀም ማለት ነው። it refers to computer technologies using reality headset to generate realistic sounds, image and other sensations that replicate a real environment or create an imaginary world። ምንድነው ይህ ሄድሴት በምናደርግበት ጊዜ የራሱ ሆነ ሪያሊስቲክ የሆነ ሳውንድን ጀነሬት ያደርጋል፣ ኢሜጅንም እንደዛው ሴንሰሮችንም በዛው ልክ እንደው ሪፕሊኬት ያደርጋል ልክ እንደ ሪል ወርልዱ። ይህ ምንድነው ክሬት የሆነ ኢማጂነሪ ወርልድን በመፍጠር ምንድነው የኛን ሴንስ ትሪክ አድርጎ ወደ ዲጂታል ወርልዱ ምንድነው የሚያስገባን ሪያሊቲ ነው። እና 100% ምንድነው ሙሉ ለሙሉ ከሪል ወርልዱ የራቀ ነው፣ ዲጂታል ወርልዱ ላይ ብቻ ያለ ነው። እና ምንድነው ይሄ ቨርቹዋል ሪያሊቲ ምንድነው will engaging all five senses taste, sight, smell, touch, sound but it's important to say that is not always possible። ምንድነው ይህ ቨርቹዋል ሪያሊቲ ምንድነው አምስቱንም የስሜት ህዋሳት የሚይዝ ሲሆን ቴስት፣ ሳይት፣ ስሜል፣ ታች እና ሳውንድ የሚይዝ ሲሆን ግን ምንድነው ብዙውን ጊዜ ወይንም ኦልዌይስ ባይሆንም ምንድነው ፖሲብሊ ላይሆን ይችላል። ያ ማለት ምንድነው አምስቱንም ምንድነው ኢንጌጅ ሊያደርግ ይችላል። አንዳንድ ጊዜ ብቻ ነው ኢንጌጅ የሚያደርገው። እና ምንድነው ሞስት ቨርቹዋል headsets are connected to computer or a gaming console, PlayStation VR, but they are standalone device as well። ምንድነው የራሱ የሆነ ሄድሴት አለው ብለናል። እናም ይሄ ሄድሴት አንዳንድ ጊዜ ምንድነው ከኮምፒውተር ወይንም PlayStation VR ጋር ምንድነው የተገናኘ ነው። እናም ደግሞ ከዛ በተጨማሪም ደግሞ ምንድነው ብቻውንም ሆኖ ሳይገናኝ ምንድነው የራሱ የሆነ ሄድሴት አለ ማለት ነው። ሞስት standalone virtual headset work in combination with smartphone። አብዛኛው ስታንዳሎን ቨርቹዋል ሪያሊቲ ሄድሴት ምንድነው ከስማርት ጋር በመሆን ነው የሚሰራው ማለት ነው። the most advanced virtual reality experiences even provide freedom of movement. Users can move in a digital environment and hear sounds። ምንድነው የቨርቹዋል ሪያሊቲ ሞስት አድቫንስድ እየሆነ በዚህ ምክንያት ምንድነው ዩዘሮች ወይም ተጠቃሚዎች ምንድነው ፍሪሊ ሙቭመንት ማድረግ እንዲችሉ ያደርጋቸዋል። ያ ማለት ምንድነው መንቀሳቀስ ይችላሉ በዲጂታል ኢንቫይሮንመንት እና የተለያዩ ድምጾችን በመስማት ማለት ነው። ከዚህ ጋር በመስለን እንደምታዩ ሌላኛው ኦግመንትድ ሪያሊቲ ነው። ሁለተኛው ቀዳይ
እንዳየን ምንድነው ኦግመንትድ ሪያሊቲ ምን ለምንድነው ሊቭ ዳይሬክት ኦር ኢንዳይሬክት ቪው ኦፍ ፊዚካል ሪል ወርልድ ኢንቫይሮንመንት ዊዝ ኤለመንትስ አር ኦግመንትድ ኦር ሰፕሊመንትድ ባይ ኮምፒውተር ጀነሬትድ ሴንሰር ኢንፑት ሰች አስ ሳውንድ ቪዲዮ ግራፊክስ ኦር ጂፒኤስ ዳታ ምንድነው ይህ ኦግመንትድ ሪያሊቲ እንዳልነው ሪል ፊዚካል ወርልድን ዳይሬክት ሊሆን ይችላል ወይም ኢንዳይሬክትሊ በመጠቀም የተለያዩ ኮምፒውተር ጀነሬትድ የሆኑ ሳውንድ ሊሆን ይችላል ቪዲዮ ግራፊክስ ኦር ጂፒኤስ ዳታዎችን አድ በማድረግ ከሪል ወርልዱ ጋር የሚያሳየን ነው። ኢን ኦግመንትድ ሪያሊቲ ዩዘርስ ሲ ኤንድ ኢንተራክት ዊዝ ሪል ወርልድ ዋይል ዲጂታል ኮንተንት ኢዝ አድድ ምንድነው ከሪል ወርልዱ ጋር ኢንተራክት ማድረግ ይችላሉ ዲጂታል ወርልዱን ተጨምሮ ማለት ነው። there is a different way to experience augmented reality though with special AR augmented reality headsets such as Google Glass where digital content is displayed on tiny screen in front of user eyes ምንድነው ይህ augmented reality ልክ እንደ virtual reality የራሱ የሆነ ሄድሴት አለው። ለምሳሌ ብናይ Google Glass የሚባል አለ ጉግል ያመረተው ይሄም ምንድነው መነጽር ነው እና ምንድነው በዛች ታይኒ ግላስ ላይ የተለያዩ ነገሮችን ዲስፕሌይ ያደርግልናል ማለት ነው ለዩዘሩ አይ በዛ ማየት ይቻላል። augmented reality adds digital elements to live view of often by using the camera on smartphone example augmented reality experience including Snapchat lenses and the game Pokemon Go ምንድነው augmented reality በቀላሉ አንዳንድ ጊዜ ስልካችን ላይ እንጠቀመዋለን። ይሄ ምንድነው እንዳልኩ በሪል ወርልድ ላይ የተለያዩ ነገሮች ነው ዲጂታል ኤሌመንቶችን የሚጨምረው። ለምሳሌ ብናይ ስናፕቻት የሚባል አፕሊኬሽን አለ። እዛ አፕሊኬሽን ላይ ካያችሁ በቀላሉ በካሜራ አማካኝነት ምንድነው ላይቭ ላይ ያለን ነገር ምንድነው አድ በማድረግ ዲጂታል ኤሌመንቶችን ማሳየት ይቻላል። እና እንደ ኤግዛምፕል የጠቀሰው ስናፕቻት ሌንስ እና ፖኬሞን ጎ ጌሞችን ነው ማለት ነው። እነዚህ ኤግዛምፕሎች ናቸው የኦግመንትድ ሪያሊቲ። የመጨረሻኛው ሚክስድ ሪያሊቲ ነው። ሚክስድ ሪያሊቲ ምንድነው ወይንም ሃይብሪድ ሪያሊቲ እንለዋለን። ይሄ ምንድነው በኦግመንትድ ሪያሊቲ እና በቨርቹዋል ሪያሊቲ መካከል የሚገኝ ሪያሊቲ ነው። እና ምንድነው ይሄ ሪያሊቲ ምንድነው is emerging for real and virtual worlds overlap that environment and visualizations where physical and digital objects coexist and interact real time ምንድነው ይህ ሚክስድ ሪያሊቲ ምንድነው ሁለቱን ሪል ወርልዱን እና ቨርቹዋል ወርልዱን ምንድነው ኢመርጅ በማድረግ አዲስ ኢንቫይሮንመንት ምንድነው ክሬት ማድረግ ነው ወይንም አዲስ የሆነ ኢንቫይሮንመንት መፍጠር ነው። እና ምንድነው ሁለቱ በአንድ ጊዜ ነው ኮኤግዚስት የሚያደርጉት እና ኢንተራክት ኢን ሪል ታይም በሪል ታይም ላይ ኢንተራክት የሚያደርጉት። The key characteristics of mixed reality is the synthetic content and the real world content are able to react to each other in real time ምንድነው የዚህ ኬ ካራክተሩ የሚክስድ ሪያሊቲ ምንድነው ሲንቴቲክ ኮንተንት እና ሪል ወርልድ ኮንተንት ምንድነው እርስ በርሳቸው ምንድነው ሪአክት ማድረግ ይችላሉ በኢን ሪል ታይም ላይ ማለት ነው። ሚክስድ ሪያሊቲ allows you to see and immerse yourself in the world around you even as you interact with a virtual environment using your own hands all without ever removing your headset ምንድነው የዚህ ሚክስድ ሪያሊቲ ኢመርሲቭ የሆነው ምንድነው ራሳችን ምንድነው ሙሉ ለሙሉ ምንድነው ወደ ወርልዱ ኢመርሲቭ የሚያደርግ ሲሆን ኢቭን ምንድነው የራሳችንን እጅ በመጠቀም ምንድነው ከኤንቫይሮንመንት ጋር ኢንተራክት ማድረግ እንችላለን ከቨርቹዋል ኤሌመንቱ ጋር ኢንተራክት ማድረግ ይችላል ያለምንም ሄድሴቱን ሳናወጥ በራሳችን እጅ ምንድነው ቨርቹዋል ኤንቫይሮንመንቱ ጋር ምንድነው ኢንተራክት ማድረግ እንችል ያደርጋል ማለት ነው። ከዛኛው የሚለየው ምንድነው ይሄኛው ሁለቱን በመጠቀም አዲስ ነገር ነው ፕሮዲዩስ የሚያደርገው እና ምንድነው ሁለቱን በአንድ ጊዜ ነው ኮኤግዚስት የሚያደርጉት እና ኢንተራክት ሪል ታይም በሪል ታይም ላይ ምንድነው ኢንተራክት ማድረግ ይችላል። እዚህ ጋር ዲፈረንሳቸው አሉ። ቨርቹዋል ሪያሊቲ ምንድነው ሙሉ ለሙሉ ዲጂታል ወርልድ ላይ ነው እና የራሱን ሄድሴት አለው። ኖይዝ ካንስሊንግ ሄድፎኖችም አሉት፣ ካሜራ ትራኪንጎችም አሉት፣ ስፔስ እና ባውንደሪ ራሱ ያለው ሲሆን ኦግመንትድ ሪያሊቲ ደግሞ ምንድነው ሪል ወርልድ ላይ ምንድነው ዲጂታል ኮንተንቶችን አድ ነው የሚያደርገው እና ምንድነው ሙሉ ለሙሉ በዲጂታል ወርልድ ብቻ ሳይሆን ከዛኛው ጋርም አብረው በመሆን ነው። ሚክስድ ሪያሊቲ ደግሞ ምንድነው የሁለቱ ጥምረት አዲስ ነገርን ክሬት የሚያደርግ ኢንቫይሮንመንት ነው እና ምንድነው ሚክስድ ሪያሊቲ ሃርድዌር ኢዝ ስቲል ኢመርጂንግ ኤንድ ኢዝን ኳይት ብሮክን ኢንቱ ሜንስትሪም ምንድነው እስካሁን ድረስ ገና ስቲል ኢመርጂንግ የሆነ ቴክኖሎጂ ነው እና እስካሁን ድረስ ምንድነው ሜንስትሪም ላይ እየተጠቀሙባቸው አይደለም ማለት ነው። እና የመጨረሻኛው አርኪቴክቸር ኦፍ ኦግመንትድ ሪያሊቲ ምንለዋለን። the first augmented reality systems were usually designed with a basis on three main blocks የሶስት ብሎኮች አሉት። የመጀመሪያው ኦግመንትድ ሪያሊቲ ዲዛይን የተደረገባቸው የመጀመሪያው ኢንፍራስትራክቸር ትራከር ዩኒት ነው። ይሄም ምንድነው was responsible for collecting data from real world ከሪል ወርልድ ምንድነው ዳታ ኮሌክት ማድረግ የሚችል ዩኒት ነው። ሁለተኛው ፕሮሰሲንግ ነው። ፕሮሰሲንግ ዩኒት ምንድነው which mixed the virtual content with real content ምንድነው ቨርቹዋል ኮንተንቱን ከሪል ኮንተንቱ ጋር ሚክስ የሚያደርግልን ፕሮሰሲንግ ዩኒት ነው። መጨረሻ ላይ ያ ሚክስ ከሆነ በኋላ ምንድነው የሚያቀርብልን ወይንም ቪዥዋል ዩኒት ይባላል። ይሄ ምንድነው ዘ ቪዲዮ አውትፑት ሞጁል ሲሆን ቪዲዮውን የሚያመጣልን ወይንም ዲስፕሌይ የሚያደርግልን የመጀመሪያው ቪዲዮ ሲስሮ እና ኦፕቲካል ሲስሮ እንለዋለን ማለት ነው። ይሄኛው የፈርስት ኦግመንትድ ሪያሊቲ ምንድነው ዲዛይን ነው ማለት ነው። ሌላኛው በተለያዩ ቦታዎች ላይ የተለያዩ አፕሊኬሽኖች አሉት። የመጀመሪያው በኤዱኬሽን ላይ ምንድነው አፎርዴብል የሆነ ለርኒንግ ማቴሪያል እንዲኖር ያደርጋል። ኢንተራክቲቭ ሌሰን ከሌሰን ጋር ምንድነው ኢንተራክት እንድናደርግ ቡስት ኢንተሌክቹዋል ኩሪዮሲቲ ወይንም ኩሪዮሲቲያችን ምንድነው ቡስት እንዲያደርግና ሃየር ኢንጌጅመንት ከትምህርቱ ጋር ምንድነው ሃየር ኢንጌጅመንት እንዲኖር ያደርጋል። በቀጣይ ምንድነው ቴክኖሎጂ ኢዝ ኤቨር ቼንጂንግ
ቼንጂንግ ኤንድ ኦቨር ግሮዊንግ ቴክኖሎጂ ጊዜ በጊዜ ምንድነው እየተቀያየረና እያደገ የሚመጣ ነገር ነው። ዋን ኦፍ ዘ ኒውስት ዴቨሎፒንግ ቴክኖሎጂ ኢዝ ኦግመንትድ ሪያሊቲ ዊች ካን አፕላይ ቱ ማኒ ዲፈረንት ዲሲፕሊን ሰቻስ ምንድነው ይህ ኦግመንትድ ሪያሊቲ ምንድነው ማደጉ ወይንም አዳዲስ ቴክኖሎጂዎች መምጣቱ በተለያዩ ኤሪያዎች ላይ የተለያዩ ዲሲፕሊኖች አሉት። የመጀመሪያው በሜዲሲን ላይ ነው። በሜዲሲን ላይ ስናየው ዲስክራይቢንግ ሲምፕተምስ፣ ነርሲንግ ኬር፣ ሰርጀሪ፣ አልትራሳውንድ ኤንድ ዲያቤትስ ማኔጅመንት የተለያዩ በሽታ ምልክቶችን ዲስክራይብ ያደርጋል ወይንም ይለያል። ነርሲንግ ኬር ማለት ምንድነው ፔሸንቱን ይንከባከባል። ሰርጀሪ፣ አልትራሳውንድ እና ዲያቤትስ ማኔጅመንትም ያደርጋል። በኢንተርቴንመንቱ ላይ ደግሞ ለጌም፣ ለሚውዚክ፣ ለቲቪ፣ ስፖርት እና ቲያትር ምንድነው የራሱ የሆነ ሮል እንዳለው ነው የሚያሳየው ማለት ነው። ስለዚህ በእነዚህ ፊልዶች ላይ የራሱ የሆነ ጥቅም አለው። የዛሬ ቪዲዮ ይሄን ይመስላል። ቴንኪው